ክቡራን ተመልካቾች ለክርስትና እምነት ተከታዮች እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ዜናዎቹን እየመራው ቆይታ የማደርገው ክፍሌ አለሙ ነኝ። በቅድሚያም ወደ በዓላት ዜናዎችና ሳህለ ወርቅ ዘውዴ ለጥምቀት በዓል እንኳን አደረሳችሁ መልእክት አስተላለፉ። በመልእክታቸውም ውድ የክርስትና እምነት ተከታይ ኢትዮጵያውያን እንኳን ለጥምቀት በዓል በደህና አደረሳችሁ ብለዋል። በሀገራችን በአደባባይ ከሚከበሩ በዓላት አንዱ የሆነው ጥምቀት በድምቀትና በጽኑ መንፈሳዊ ስሜት የሚከበር ነው ያሉት ፕሬዝዳንቷ በተባበሩት መንግስታት የትምህርት ሳይንስና ባህል ድርጅት ዩኔስኮ የተመዘገበ ልንንከባከበው የሚገባ የዓለም ቅርስ ነው ሲሉም አስገንዝበዋል። ኢትዮጵያውያን የጋራ ዓላማን ካወቁ ካመኑ ከሚከፋፍላቸው በላይ የሚያሳስራቸው እንደሚበልጥ በተደጋጋሚ አሳይተዋል፣ እያሳዩም ነው በማለት ገልጸዋል። የጥምቀት ቅርስነት ተጠብቆ የሚቆየው የበዓሉ በአግባቡ መከበር ነውና ህብረታችንን አጠናክረን በአግባቡ እናክብረው ሲሉም አሳስበዋል። ፈጣሪ ከሁላችን በላይ የሆነችውን ሀገራችንን አብዝቶ ይባርክልን፣ ሰላም ያስፈንልን ሲሉም መልእክት ማስተላለፋቸውን የፕሬዝዳንቷን ጽሕፈት ቤት ጠቅሶ ፋና ዘግቧል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት ምክትል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ የእንኳን አደረሳችሁ መልእክት አስተላለፉ። መረጃውን ያደረሰን የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ነው። ተጨማሪውን ተከታትለን እንመለስ። የእንኳን አደረሳችሁ መልእክት ያስተላለፉት የክልሉ ምክትል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ የከተራና የጥምቀት በዓል በክልላችን ሁሉም አካባቢዎች በድምቀት ከሚከበሩ ሃይማኖታዊ በዓላት አንዱ መሆኑን ገልጸዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአደባባይ በዓላት ከሆኑት አንዱ ጥር 11 ቀን የሚውለው የጥምቀት በዓል ነው። ርዕሰ መስተዳድሩ በዓሉን ምዕመናንና ካህናት በመንፈሳዊ ዝማሬዎች ታቦታቱን አጅበው ወደ ጥምቀተ ባህር በመውረድ በድምቀት የሚያከብሩት በዓል ነው ብለዋል። የክልላችን የክርስትና እምነት ተከታዮች በዓሉን ሲያከብሩ በፍጹም የእምነቱ አስተምህሮ ሰላምን በመስበክ ሊሆን ይገባልም ብለዋል። የሃይማኖት አባቶች እንደ ወትሮ ሁሉ አስተምህሯቸውን ሰላምን የሚሰብክ የሌሎች እምነት ተከታዮችን በማክበርና በመቀራረብ በአብሮነት መንፈስ በዓሉን ማክበር ይኖርባቸዋል ሲሉም ገልጸዋል። ርዕሰ መስተዳድሩ የከተራና የጥምቀት በዓል በዓለም ከማይዳሰሱ ቅርሶች አካል አንዱ በመሆኑ እንደ ሌሎቹ በዓላት ሁሉ ያለምንም የጸጥታ ችግር እንዲከናወን ምዕመናን፣ ወጣቶች ከጸጥታው አካላት ጋር በመሆን የድርሻቸውን እንዲወጡ ጠይቀዋል። መላው የሀገራችንና የክልላችን የክርስትና እምነት ተከታዮች በዓሉ የኢትዮጵያውያን በዓል በመሆኑ በችግር ውስጥ ሆነው የሚያከብሩትን በመደገፍ ላጡት በመለገስ በፍቅርና በአብሮነት ሊያከብሩ ይገባልም ብለዋል። በዓሉ የሰላም፣ የፍቅር፣ የአብሮነትና የመተሳሰብ እንዲሆንላችሁ እመኛለሁ ሲሉም መልእክታቸውን አስተላልፈዋል። የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ ለመላው የክርስትና እምነት ተከታዮች የእንኳን አደረሳችሁ መልእክት አስተላለፉ። ዋና አስተዳዳሪው በመልእክታቸው ኢየሱስ ክርስቶስ የሰው ልጅ ከኃጢአት ባርነት ነፃ ለማውጣት ወደዚህች ምድር እንደመጣ ሁሉ እኛም ከድህነት ለመውጣት እውቀትና ጉልበታችንን አስተባብረን የሀገራችንን እድገት ለማፋጠን በአንድነት መቆም አለብን ብለዋል። ተጨማሪውን ተከታትለን እንመለስ። ከምንም በላይ ሰላም ለሰው ልጆች አስፈላጊ ነው ያሉት አቶ እንዳሻው ስለ ሰላም ሲል ወደኛ የመጣውን የኢየሱስ ክርስቶስ አስተምህሮዎች ተግባራዊ በማድረግ ለሰላማችን ሲባል መደማመጥ፣ መፋቀርና መከባበር አለብን ሲሉ አሳስበዋል። ሀገርና ታሪክ እንዲሁም ባህልና እምነት የትውልድ ቅብብሎች ድምር ውጤቶች ናቸው ያሉት አስተዳዳሪው በዚህ ውስጥ ያሉ መልካም እሴቶቻችንን ማስቀጠልና ለቀጣዩ ትውልድ አኩሪ ታሪክና ባህልን የማሻገር ኃላፊነት በእኛ ላይ ነው ብለዋል። የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ አያይዘውም የጥምቀት በዓልን ለማክበር ሁላችንም ያለ ልዩነት ለአንድ ዓላማ እንደምንቆመው ሁሉ በሀገር ግንባታና ቀጣይነት ላይም በጋራ መቆም ይኖርብናል ሲሉም አሳስበዋል። ኢየሱስ ክርስቶስ እርሱ ፈጣሪና ገዢ ሆኖ ሳለ በባህር ዮርዳኖስ በደቀ መዝሙር ወይም ተከታዩ እጅ ዝቅ ብሎ በመጠመቅ በጸሎተ ሐሙስም የሐዋርያትን እግር ዝቅ ብሎ በማጠብ የመከባበርን አስፈላጊነት እንዳስተማረን ሁሉ እኛም በዓለማዊ ስራዎቻችን ሁሉ ከመናናቅና ከመነቋቆር ይልቅ የክርስትና እምነት መሰረት የሆነውን ኢየሱስ ክርስቶስ ፈለግ ልንከተል ይገባል ብለዋል።
ጥምቀት ለክርስቲያኖች የአንድ ቀን ሁነት ብቻ አይደለም ያሉት አቶ እንዳሻው ጥምቀትን ተከትሎ ያሉ ክርስቲያናዊ አስተምህሮችን በተግባር ማሳየት ከእምነቱ ተከታዮች ይጠበቃል ብለዋል። የጥምቀት በዓል በዩኔስኮ ከተመዘገቡ የሀገራችን የማይዳሰሱ ቅርሶች አንዱ በመሆኑ በዓሉን ለመታደም የሚመጡ እንግዶችን በጨዋ ኢትዮጵያዊ ባህል እንድንቀበላቸው አድራ የጠበቀ ነው ሲሉም አሳስበዋል። የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ በመጨረሻም ለመላው የክርስትና እምነት ተከታዮች እንኳን ለ2016 ዓ.ም የጥምቀት በዓል በሰላም አደረሳችሁ በማለት መልካም ምኞታቸውን ገልጸዋል። የጥምቀት በዓል በኢትዮጵያ ካቶሊካዊት ቤተክርስቲያን በተለያዩ ሃይማኖታዊ ስነ ስርዓቶች ተከበረ። በልደታ ማርያም ካቶሊካዊት ካቴድራል ቤተክርስቲያን በዓሉ በቅዳሴ በዝማሬና በጸሎት ነው የተከበረው። ጥምቀት ትህትና የታየበት፣ ኃጢአት የተሰረየበት፣ የመንፈስ ቅዱስ ብርሃን የተገለጠበት በዓል በመሆኑ በዓሉ አምላክን በማመስገን በጸሎት ተከብሮ ይውላል። በዓሉ በመላው ሀገሪቱ ባሉ የካቶሊካዊት ቤተክርስቲያን በኢትዮጵያ ስርዓት ተከብሮ ውሏል። የዘገበው ፋና ብሮድካስቲንግ ኮርፖሬት ነው። በጂማ ቦንጋ ሀገረ ስብከት በቦንጋ ኪዳነ ምሕረት ካቶሊክ ቤተክርስቲያን የጥምቀት በዓል በድምቀት ተከበረ። በበዓሉ ላይ የታደሙት የእምነቱ ተከታዮች በዓሉን በደስታ እያከበሩ መሆናቸውን ገልጸው ይህንን የአብሮነት ባህል የሚሸረሽሩ ጉዳዮችን ወደ ኋላ በመተው አንድነትን የሚያጠናክሩ ነገሮችን ብቻ በመያዝ እየታየ ያለው ያለመግባባት ተወግዶ ቀጣይነት ያለው ሰላም በዓለማችንና በሀገራችን ሰፍኖ ማየት ምኞታችን ነው ብለዋል። ምዕመናኑ ለሁሉም የክርስትና እምነት ተከታዮች እንኳን ለጌታችን ኢየሱስ ክርስቶስ የጥምቀት በዓል በሰላም አደረሳቸው የሚል መልእክታቸውን አስተላልፈዋል። የቦንጋ ኪዳነ ምሕረት ካቶሊክ ቤተክርስቲያን ቆሞስ አባ ሉቃስ ገብረ ሚካኤል በበኩላቸው በዮርዳኖስ ወንዝ በዮሐንስ እጅ የተጠመቀው ጌታችን ኢየሱስ ክርስቶስ ሁሉን ቻይ ሆኖ እያለ ራሱን ዝቅ አድርጎ የተጠመቀው ትህትናን ለማመልከት ስለሆነ ሁሉም ክርስቲያኖች የክርስቶስን ፈለግ መከተል አለባችሁ ሲሉ አሳስበዋል። በበዓሉ ላይም የቁምስናው ምዕመናን፣ የአጎብራባች ቁምስናዎች ምዕመናን በመገኘት በዓሉን አድምቀውታል። ዘገባው የባልደረባችን ሰለሞን ተሰማ ነው። የጥምቀት በዓል በቦንጋ ከተማና ዙሪያዋ በድምቀት ተከብሯል። የበዓሉን አከባበር በተመለከተ ባልደረባችን አንተነ ፍቃዱ ተከታዩን ጥንቅር አጠናቅሯል። በሰላም በሰናይ እዚህ አሰባስቦን ይህንን በዓለ ጥምቀት የከተራ በዓል እንድናከብር እግዚአብሔር ስለፈቀደልን ክብርና ምስጋና ለሱ ይሁን። እንዲሁም መላውን የክርስትና እምነት ተከታዮች የዚህ የጥምቀት በዓል የከተራ በዓል የሚያከብሩ ሁሉ በዓሉ የሰላም የጤና እንዲሆንላቸው እመኛለሁ። እንዲሁም ለሀገራችን ሰላምን፣ ብልጽግናን፣ መረጋጋትን እግዚአብሔር እንዲፈጥርልን እግዚአብሔር ለሌሎች ሁሉ ልቦና እንዲሰጥ እመኛለሁ። እናመሰግናለን። እንኳን ደረሰን። በመጀመሪያ በዓሉን እንዴት አየው? በዓሉ ያው እንደምታየው በዚህ በቦንጋ በደቡብ ምዕራብ ኢትዮጵያ በቦንጋ ከተማ ላይ በአጠቃላይ በቦንጋ ዙሪያ ያሉት ታቦታት እዚህ ጥምቀት ባህል ላይ ተሰብስቦ በጣም ህዝቡን እንደምታየው ያው በነቂስ ወጥቶ በሚገባ እያከበረ ነው ያለውና ዛሬ እንግዲህ ያው የጥምቀት በዓል በጣም በደመቀ ሁኔታ እኛ ሁላችንም ቤተሰቦቻችን ልጆቻችንን ምናምን ይዘን መተን ሁሉም በዚህ አይነት ሁኔታ እያከበረ ነው ያለው። በጣም ያምራል፣ ደስ ይላል። በዓሉ በጣም ቆንጆ ነው። በታዳምታችን ደስ ይላል። በየዓመቱ እንኳን በሰላም ያደረሳችሁ፣ ዓመት ያብቃችሁ፣ ዓመት ያደረሳችሁ፣ ሰላምና ጤና ይስጣችሁ፣ የወጣችሁበትን በረከት ወረደትን ያምጣልን። ሰማይና ምድር የፈጠረ አምላክ እግዚአብሔር ምስጋና ይግባው። አመሰግናለሁ። እንኳን አደረሰሽ። እስከ በዓሉ ምን ይመስላል? እንዴት አየሽው? በዓሉ እንኳን አብሮ አደረሰን። በዓሉ ለየት ያለ ነው። በጣም ደስ ይላል። ያው መደረግ ያለበት ነገሮች ተደርገው በጥሩ ሁኔታ እየተከበረ ይሰማል። እግዚአብሔር በየጊዜው ለሕዝቦቹ የሚሰጣቸው በረከቶች ብዙ ናቸውና ዘንድሮ እንደምናየው ሁሉ
በዚህ በታህሳስ ወር ዝናብ እየዘነበ ጥሩ የሆነ በረከትን የምናገኝበት እግዚአብሔርም ከኛ ጋር የታረቀበት ዘመን ነው ብዬ ነው ማስበውና እግዚአብሔር ለሀገራችን ሰላም እንዲያደርግልን ሰላሙን እንዲያወርድልን እመኛለሁ። እንኳን አደረሳችሁ የሚለው ያው ለመላ ኢትዮጵያ ሕዝብ በኦርቶዶክስ ሃይማኖት ተከታዮች በሙሉ እንኳን አደረሳችሁ ለማለት ፈልጋለሁ። ከዛም ባለፈ ያው በተለያዩ አገራት ላይ ያሉ በእስር ቤትም በሆስፒታልም በምንም የተኙትን የታመሙትን የተቸገሩትን ሁሉ ያው እንኳን አደረሳችሁ ለማለት ፈልጋለሁ። በተለየ ደግሞ ትግራይ ክልል ውስጥም ያው በዛ ባለፈው በጦርነት ምክንያት ተብሎ እስር ቤት ያሉ ብዙ ወታደሮችም አሉ። እነሱም ይሄንን በዓል በጣም ይመኛሉና ግን ያው መታደም አልቻሉም። ግን እንኳን አደረሳችሁ ለማለት ፈልጋለሁ። በዚህ አጋጣሚ ወንድም መኮንን ገብሬ የሚባል አለ፣ የኮማንደር መኮንን ገብሬ የሚባል አለና እሱም የዛ ጉዳይ ተቃባሽ ነውና እዛ እስር ቤት ነው ያለው። እንኳን አደረሰው ለማለት ፈልጋለሁ። ከዛ ባለፈ ያው እዚህም ለበላ ቤተሰቦቼ ለሚወዳት ባለቤትም ለአጎቶቼ ለወንድሞቼ በሙሉ እንኳን አደረሳችሁ ማለት ፈልጋለሁ። በጣም ቆንጆ ነው። ከሁሉም የተለየ በዓል ነው። ሁሉም በየዓመቱ እንደው ያከበርን ነበረ። አሁን ይህ ዓመቱ በጣም የተከበረ በዓል ነው። እግዚአብሔር ይመስገነው። የዘንድሮ በዓል ያው ልዩ የሚያደርገው ምንድነው? ያው ማህበረሰቡ ወይንም የእምነቱ ተከታይ ያው በነቂስ ወጥቶ በዓሉን በድምቀት እያከበረ ያለበት ሁኔታ ያው ለየት ያደርገዋል። ፕሮግራሞቹም ቀልጠፍ ያሉ ናቸው፣ እንደ በፊቱ የተንዛዙ አይደሉምና ይሄ መለመድ ያለበት ስርዓት ነው። እሺ እንኳን አደረሳችሁ ማለት የምፈልገው ያው ለመላው ክርስቲያን እንኳን ለመድኃኒታችን ለኢየሱስ ክርስቶስ ለጥምቀት በዓል በሰላም አደረሰን አደረሳችሁ ማለት ፈልጋለሁ። እናመሰግናለን። መልካም በዓል ይሁንልሽ። ዮሐንስኔ 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 በሄኖን 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 በማዶት ዮርዳኖስ ኢየሱስ ክርስቶስ በፈለገ ዮርዳኖስ የተጠመቀበትን ዕለት በማሰብ የሚከበረው የጥምቀት በዓል በተለያዩ የዓለም ሀገራት በሚገኙ የኦርቶዶክስ እምነት ተከታዮች ዘንድ ከሚከበሩ ዓመታዊ በዓሎች አንዱ ነው። ተጨማሪውን ተከታትለን እንመለስ። ኢትዮጵያን ጨምሮ በተለያዩ ሀገራት ያሉ የእምነቱ ተከታዮች የጥምቀት በዓልን በተለያዩ ስነ ስርዓቶች ለዘመናት እያከበሩ እዚህ ደርሰዋል። ጥር 11 ቀን በዓሉን ከሚያከብሩ ሀገራት ውስጥም ኢትዮጵያ፣ ኤርትራ፣ ሩሲያና ጆርዳን ተጠቃሽ ናቸው። በኢትዮጵያ በዓሉን ከከተራው ዕለት ጀምሮ ታቦታቱ ባደሩባቸው ጥምቀተ ባህሮች በተለያዩ ሃይማኖታዊ ስነ ስርዓቶች ተከብሯል። የጥምቀት በዓል በኢትዮጵያና በኤርትራ በተመሳሳይ ሃይማኖታዊ ስርዓት ነው ተከብሮ የሚውለው። ከ90 ሚሊዮን በላይ የኦርቶዶክስ እምነት ተከታዮች ያሏት ሩሲያም የጥምቀት በዓልን በድምቀት ከሚያከብሩ ሀገራት መካከል ተጠቃሽ ነች። የሩሲያ ኦርቶዶክስ እምነት ተከታዮች የኢየሱስ ክርስቶስ በዮርዳኖስ ወንዝ መጠመቅንና ስላሴዎችን ለማስታወስ በበረዶ ውሃ ውስጥ 3 ጊዜ ይነከራሉ። የሩሲያ ኦርቶዶክሳውያን ለ3 ጊዜያት ራሳቸውን በበረዶ ውሃ ውስጥ መንከር ኃጢአታቸውን ያነጻል ብለው ያምናሉ። የእምነቱ ተከታዮች በጥምቀት ወቅት ሁሉም ውሃ የተቀደሰ መሆኑን የሚያምኑ ሲሆን በረዶውም ጤናቸው ላይ በጎ ተጽዕኖ እንዳለው ያምናሉ። ዩክሬናውያንም በረዶን በመስቀል ቅርጽ ከቆረጡ በኋላ ውሃ በመጨመርና ራሳቸውን በመንከር የጥምቀት በዓልን የሚያከብሩ መሆኑ ይታወቃል። በተወሰኑ የአውሮፓ ሀገራት የሚገኙ የኦርቶዶክስ እምነት ተከታዮችም በጥልቁ ቀዝቃዛ ውሃ ውስጥ በዋና ውድድር የታጀበን የጥምቀት በዓል ያሳልፋሉ። በቦስኒያ ሄርዞጎቪና የሚገኙ የእምነቱ ተከታዮች በቄሶች ወደ ውሃ የተጣለውን የእንጨት መስቀል ለመያዝ የሚደረግ የዋና ፉክክር ያደርጋሉ። በዚህ የዋና ውድድር መስቀሉን መያዝ የቻለውና ወደ መሬት የመለሰው ግለሰብ ዓመቱን በሙሉ የተባረከ ይሆናል ብለውም ያምናሉ። በዌስት ባንክ ኢየሱስ ክርስቶስ በተጠመቀበት ዮርዳኖስ ወንዝ የጥምቀት በዓል በየዓመቱ በድምቀት ይከበራል። ዘንድሮም የእስራኤልና ሐማስ ጦርነት በተወሰነ መልኩ ቢያደበዝዘውም በዓሉ ተከብሯል። በክሬሚያ ለጥቁር ባህር ቅርብ በሆኑ አካባቢዎች የጥምቀት በዓል ሲከበር ሕይወት እንዳይጠፋ ጠላቂ ዋናተኞች በብዛት ይሰማራሉ። ዘገባው የአልአይን ነው።
ከጥምቀት ዜናዎች ስንወጣ በ2016 የመጀመሪያው አጋማሽ በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በማህበራዊ ኢኮኖሚያዊና ፖለቲካዊ መስኮች አመርቂ ውጤት መመዝገቡን የክልሉ የመንግስት ኮሙኒኬሽን ጉዳዮች ቢሮ ገለጸም። ቢሮው ይህንን ያለው የክልሉ የመንግስት አስፈጻሚ አካላት በግማሽ ዓመት አፈጻጸም ግምገማ መጠናቀቁን ተከትሎ በሰጠው ጋዜጣዊ መግለጫ ነው። መግለጫውን በተከታዩ መልኩ አጠናቅረነዋል። ተከታትለን እንመለስ። የቢሮ ኃላፊው አቶ የሺዋስ አለሙ ለጋዜጠኞች በሰጡት መግለጫ እንደተመለከተው ከሆነ በመኸር እርሻው በዋና ዋና ሰብሎች 323428 ሄክታር መሬት በዘር ለመሸፈን ታቅዶ 328428 ሄክታር መሸፈን ተችሏል። ከዚህም 6.9 ሚሊዮን ኩንታል ምርት ይጠበቃል ያሉት አቶ የሺዋስ በእስካሁኑ 5.7 ሚሊዮን ኩንታል ምርት መሰብሰቡንና የአፈር ማዳበሪያና ሜካናይዜሽን ስራዎችን በተመለከተም አብራርተዋል። በዚህ በ2016 በጀት ዓመት በመኸር እርሻ የምንለው በዋናነት 329294 ሄክታር መሬት ለማልማት ነበር ያቀድነው። ከዚህ ኦልሞስት ሁሉም አልምተናል ማለት እንችላለን። 101% አፈጻጸም ተሳክቷል ማለት ነው። ከዚህ አኳያ ሌላው የግብዓት አቅርቦት ነው። ስለዚህ ከአፈር ማዳበሪያ ስርጭት አኳያ ባለፈው ዓመት በጣም ችግር ነበረ። ስለዚህ በየቦታው ላይ የሚነሳ የምርት ዘርም የግብዓትም ችግር ስለነበረ ወደ 76128 ኩንታል ለዚህ እንዲውል ተሰራጭቷል። ሌላው እንደምታስታውሱት በፊት ከፋ ዞንና ተርጫ ዞን ላይ በተወሰነ በዳውሮ ዞን ላይ ተጀመረ። ኋላ ላይ ክልሉ ብዙ ኢንቨስት አድርጎ የማሽነሪዎች ግዢ አድርጓል። ስለዚህ በሜካናይዜሽን የምንሰራው ስራ አለ። ክልሉ ያዙን ጀምሮ ዞኖች ጀምሮ እንደገና ደግሞ በራሳቸው ደግሞ የሚያለሙ ኮንትራክተሮችና ኢንቨስተሮች አሉ። ለ37 ትራክተሮችን ለዚህ ለሜካናይዜሽን ለመጠቀም ተችሏል ማለት ነው። በግለሰብ ደረጃ በመንግስት ደረጃ ያሉት ማለት ነው። ስለዚህ ሜካናይዜሽን በተመለከተ ክልሉ ከጊዜ ወደ ጊዜ እያደገ መጣ አፈጻጸም ውስጥ ገብቷል። የበጋ መስኖ ስንዴ ላይ ህዝቡ አሁን ባህል ወደ ማረክ በኩታ ገጠም የማረሱን ጉዳይ ጥቅሙን ካሁን ቀደም በተበጣጠሰ መሬት ነው የሚያርሰው። ለበኩታ ገጠም በበጋ መስኖ ስንዴ ማረስን ባህል የማድረግ የመልመድ ጉዳይ ውስጥ እየገባ ነው የሚገኘው። ከዚህም ከበጋ መስኖ ስንዴ ልማት ወደ 285000 ኩንታል ምርት ለማግኘት ይሰራል እየተጠበቀ ይገኛል ማለት ነው። በሌማት ትሩፋት ስራዎችም አመርቂ ተግባራት ስለመከናወናቸውም ገልጸዋል። ሌላው በግብርና ዘርፍ በትልቅ ንቅናቄ የሚመራው የሌማት ትሩፋት የሚባለው ስራ ነው። ይሄ በስጋ፣ በወተት፣ በማር እና በእንቁላል በዶሮ ስራዎች የሚሰራ ነው። ስለዚህ ይሄም በሀገር አቀፍ ደረጃ በልዩ ሁኔታ የሚመራ ኢኒሼቲቭ ነው። ይህንን በተመለከተ በክልላችን ለወተት፣ ለዶሮ፣ ለንብ፣ ለአሳ ልማት ትኩረት ተደርጎ ተሰርቷል። 31 የአሳ መንደሮች ተፈጥሯል። ካሁን ቀደም ያልነበሩ 128 ኩሬዎች ተዘጋጅተዋል። 335950 የአሳ ጫጩት ማስተራጨት ተችሏል። ስለዚህ ከአሳና ከዶሮ ጫጩት ጋር የሚገናኙ ተጨማሪ ቴክኖሎጂዎችን ማምጣትም ተችሏል፣ መግዛትም ተችሏል። ወደ 21,870 ቶን የማር ምርትም ባለፉት 6 ወራት ማግኘት ተችሏል። 463 የማር መንደር ተፈጥሯል ማለት ነው። ስለዚህ በአጠቃላይ ከሌማት ትሩፋት አኳያ በወተትም በአሳም በንብም በዶሮም እየተሰራ ያለው እንቅስቃሴ ገበያው ከሚፈልገው አንፃር የሚቀር ጉዳይ ቢኖርም እያደገ መጥቷል የሚለው የተገመገመ ጉዳይ ነው። ባለፉት 6 ወራት ከክልሉ 20388 ኩንታል የሚደርስ የታጠበና ያልታጠበ ቡና ለማዕከላዊ ገበያ ቀርበዋል። ቡና አኳያ የታጠበና ያልታጠበ ወደ 20387 ቶን ለማዕከላዊ ገበያ ቀርቧል ማለት ዘንድሮ ላይ የቡና ምርትም በጥሩ ደረጃ ላይ እንዳለ ተገምግሟል። ከዚህ አኳያ የቡና ህገወጥ ግብይት እንቅስቃሴ አለ። ጥራቱንም ግብይቶ የሚቆጣጠር ግብረ ኃይል አሁን የቡና በጣም በስፋት እየደረሰ ስለሆነ ተጠናክሮ ወደ ስራ ገብቷል። ስለዚህ ለማዕከላዊ ገበያ የምናቀርበው ቡና አፈጻጸም ከዚህ ከፍ ይላል። ይሄ አሁን አጀማመር ላይ ያለው ነው። በመንገድ ግንባታ ረገድም የህብረተሰቡን ተሳትፎ ለማካተት በተሰራው ስራ 98 ሚሊዮን ብር የሚደርስ ገንዘብ መሰብሰብ ተችሏል። መንገድን በተመለከተ አንደኛ በዩራፕ የገጠር መንገድ እና በህብረተሰቡ ተሳትፎ 120 ኪሎ ሜትር ለመጠገን ታቅዶ 275.43 ኪሎ ሜትር ተጠግኗል። የመንገዶችና ድልድዮች ግንባታ ጥገና 60 ሚሊዮን ብር ህዝቡን ባሳተፈ መንገድ ነው የሚሰራው አብዛኛው። ስለዚህ ለመሰብሰብ ነው የታቀደው። ወደ 97.8 ሚሊዮን የሚጠጋ ገንዘብ ህብረተሰቡ ለዚህ ለመንገድ ለድልድይ ስራ መሰብሰብ ተችሏል። በአብነት ለምሳሌ በሸኮ ዞን ደቡብ ቤንች ውስጥ ብንመለከት አብዛኛው የወረዳ ውስጥ ያለ ድልድይ ስራዎች በህብረተሰብ ተሳትፎ የተሰሩ ናቸው። እንደዚሁም ደግሞ ሌሎች አካባቢዎች ላይ በተሰሩ አሉ። ከፋ ዞን ሳይለም አካባቢ መንገድ ከፍታ ተሰራለ። ሸካ ዞን
የወረዳዎች አካባቢ እንደዚህ በጣም ብዙ የሆነ መንገዶች እየተሰሩ ነው ያሉት። ይህንን አጠናክሮ ተሞክሮ ቀምሮ ይሄ ነገር ክልላዊ ዕቅድ ሆኖ የሚመራበት መንገድ ላይ አቅጣጫ ተቀምጧል። በግማሽ የበጀት ዓመቱ እጅግ ዝቅተኛ አፈጻጸም ተመዝግቦበታል የተባለው የማዕድን ዘርፉ ነው። ለዚህም ህገወጥ የግብይት ስርዓት በምክንያትነት ተጠቅሷል። ውሃ፣ ማዕድን፣ ኤነርጂ ነው። ይሄ ቢሮ በክልላችን ፕሮጀክት አፈጻጸም ተጠቃሽና ሞዴል ተደርጎ የሚቆጠር ቢሮ ነው። ብዙዎቹን ፕሮጀክቶች ተሰጠው በጀት ላይ ለማጠናቀቅ ጥረት ያደርጋል። በዚህ 6 ወር ብቻ 3 ትላልቅ ፕሮጀክቶችን ጨርሰው ለምረቃ አብቅተዋል። እነዚህም ወደ 61600 ሰዎች ተጠቃሚ የሚያደርጉ የተርጫ ውሃ ትልቅ የሆነ ፕሮጀክት ነው። ይሄ ተጠናቋል። ቅርብ ጊዜ ይመረቃል። የዋቻ ከተማ ውሃም ይሄም ኦልሞስት ተጠናቋል ማለት ይቻላል። ጥቂት ጉዳዮች ናቸው የሚቀሩት። የመስመር ፍተሻ ላይ ነው ያለው። ይሄም ወደ አገልግሎት የሚገባ ይሆናል። በተመሳሳይ ሸካ ዞን አንድራቻ ወረዳ ገትባ ቀበሌ ላይ እየተሰራ ያለ ውሃ ተጠናቋል። ስለዚህ ከፕሮጀክት አፈጻጸም አኳያ ውሃ፣ ማዕድን፣ ኤነርጂ ላይ የተሻሉ አፈጻጸሞች እንዳሉ ተገምግሟል። ስለዚህ 3 የውሃ ፕሮጀክቶች በዚህ 6 ወር ተጠናቋል። በቅርብ ጊዜ ውስጥ ተመርቆ ለአገልግሎት ክፍት ይሆናሉ ማለት ነው። በዚህ ዘርፍ ማዕድን በሚመለከት የውጭ ምንዛሬ የሚገኝበት ስራ ነው። እዚህ ጋር ያለ አፈጻጸም በአነስተኛ ደረጃ ነው ተገመገመው። እቅዳቸው ወደ 200 ኪሎ ግራም ነው። በጣም ብዙ ካሁን ቀደም ይሄ ክልል በሁለተኛ ደረጃ ወርቅ አቅራቢ ነው በብሔራዊ ባንክ። ነገር ግን የወጡ ጉዳዮች አሉ። ወደ 3969 ኪሎ ግራም ብቻ ነው የቀረበው። እዚህ ጋር አፈጻጸም ግብር ላይ ተደራጅቶ ማስተካከል እንዳለበት አቅጣጫ ተቀምጧል ማለት ነው። ከፌደራል ጀምሮ በልዩ ትኩረት የሚመራ ነው። እንደ ሀገርም ሆነ በክልል ደረጃ ስጋት የደቀነው የወባ ወረርሽኝ በዜጎች ላይ የከፋ ጉዳት እንዳያደርስ እየተሰራ ነው ያሉት የቢሮ ኃላፊው አቶ የሺዋስ አለሙ፣ ለዚህም በንቅናቄ ተግባራት እየተከወኑ ስለመሆናቸው ገልጠዋል። በጤና ዘርፍ የጤና ፋሲሊቲ ከማሟላት የሆስፒታሎች ከመገንባት አኳያ ስራ ላይ የጀመሩ ለምሳሌ የማሻ የመጀመሪያ ሆስፒታል ወደ ማለቅ ደረጃ እየደረሰ ነው ያለው። የቦንጋ የደም ባንክ ኦልሞስት አልቋል። ሌሎችም እነዚህ በማስፋፊያ ደረጃ ያሉ የገብረ ጻድቅ ሻዋ አጠቃላይ ሆስፒታል አለ። እንደገና ደግሞ የቴፒ አጠቃላይ ሆስፒታል አለ። የተርጫም ሆስፒታል አለ። ማስፋፊያ እየተደረገላቸው አሉ። ፋሲሊቲዎች የሚሰሩ ስራዎች እንዳለ ሆነው በሽታ መከላከል ላይ ከእናቶች እና ህጻናት ጤና ጋር የሚሰሩ ስራዎች በጣም ፖዚቲቭ ተገምግሟል። ወባን በተመለከተ እንደ ሀገር አቀፍ ደረጃ ያለ ቻሌንጅ ነው። እንደ ክልልም ከፍተኛ የሆነ ቻሌንጅ ነው። ስለዚህ አጠቃላይ ወደ 437581 ከተመረመሩ ሰዎች ውስጥ 58.5% በወባ በሽታ እንደተገኘባቸው ተረጋግጧል። አሁንም ያለው ሁኔታ ይህን ትሬንድ እያስቀጠለ ነው ያለው። ወባን ማጥፋት ከነ ይጀምራል የሚል ክልላዊ ንቅናቄ ተጀምሯል። በዚህም አካባቢን ማጽዳት፣ የቆሻሻ ቦታዎችን ማፋሰስ፣ ውሃ የሚያቁሩ ቦታዎችን የማጽዳት፣ ቆሻሻ የማቃጠል ስራዎች በስፋት እየተሰራ ያለው። አሁንም ቢሆን አፈጻጸሙ በጣም አጥጋቢ ስላልሆነ ሁሉም መመራት ተሳትፎ ከክልል ደረጃ በጣም በንቅናቄ መመራት አለበት የሚል ትኩረት አቅጣጫ ከዚህ አኳያ ተቀምጧል ማለት ነው። ስለዚህ ቀጥሎ ያለው ጊዜ በጣም የወባ በሽታ የመራባት እድሉ በጣም እየከፋ ስለሚመጣ አሁን ላይ መከላከልን ትኩረት አድርገን ስፋት የሆነ ንቅናቄ አካባቢን የማጽዳት ጉዳይ ከዚህ ጋር ተያይዞ የሚያጋጥም የመድኃኒት እጥረትን የመፍታት ጉዳይ እና እዚህ ይሄንን አካባቢ የማጽዳት ጉዳይና በንቅናቄ መመራት ጉዳይ በጣም ትኩረት መስጠት እንዳለበት በደንብ ተገምግሟል። ስለዚህ ወባ አሁንም ቻሌንጅ ሆኖ ቀጥሏል። ቀጥሎ ባለው ጊዜ በልዩ ትኩረት በልዩ ፖለቲካል ቅኝት መመራት አለበት የሚል ውሳኔ ተቀምጧል። ከሰላም አንጻርም በክልሉ አንዳንድ አካባቢዎች ከዚህ ቀደም አልፎ አልፎ ይስተዋል የነበረው የጸጥታ ችግር ሙሉ በሙሉ ሊባል በሚችል ደረጃ ተወግዷል ብለዋል። ሰላምና ጸጥታን በተመለከተ የተገመገመ ጉዳይ ነው። ያው ክልላችን እንደምታውቁት የዛሬ 2 ዓመት ከአንድ ቦታ አንዳንድ ቦታዎች ላይ ለመንቀሳቀስ የሚያስቸግር ሁኔታ ነው የነበረው። ይህ ክልላችን ከተመሰረተ በኋላ ትልቅ ትሩፋት የሚወሰደው ሰላማችን ላይ ያመጣ ነው ድል ነው። ክልላችን የትም ቦታ ላይ ለመንቀሳቀስ የሚያስቸግር እንዲህ ነው የሚባል የተለየ የጸጥታ አካል ኢንተርቬንሽን የሚፈልግ ግጭትም እንቅስቃሴ የለም። ወደ ዘላቂ ሰላም ተሸጋግሯል ብሎ ማስቀመጥ ይቻላል። እንደ ቢሮ ኃላፊው መግለጫ በመጀመሪያው አጋማሽ በጉድለት የተገመገሙ ጉዳዮችን ለማረም የክልሉ መንግስት አቅጣጫ አስቀምጧል። በአጠቃላይ እነዚህ ሁሉም ሴክተሮች ተገምግሟል። በእያንዳንዱ ሴክተር ላይ የተገመገመ የተቀመጠ አቅጣጫ አለ። ስለዚህ ክልላችን ባለፉት 6 ወራት የተሻለ አፈጻጸም የተመዘገበበት ነው። ስለዚህ ስራዎች ስክን ተብለው የተመሩበት እያንዳንዱ ተቋም አፈጻጸሙን ቆጥሮ ያየበት የደገፈበት ከዚህም ተነስቶ
ክልል የሚሸጡ አፈጻጸሙ የታዩበት ስለሆነ ይሄ ቀጣይ ላለው 6 ወር መደገም አለበት። ያነሱ ጉዳዮችን መስተካከል አለባቸው ተብሎ 4 5 6 አንድ ጉዳዮች አቅጣጫ ተቀምጧል። በከፋ ዞን ጌሻ ወረዳ በአካባቢው ህብረተሰብ ተሳትፎ የመንገድ ስራ መጀመሩን የጌሻ ወረዳ አስተዳደር ገለጸ። መንገዱ ደኒቲን ከአመሮ አጣ ቀበሌ የሚያገናኝ የ9.8 ኪሎ ሜትር እና አመሮ አጣን ከኤርደኒቲ ቀበሌ ጋር የሚያገናኝ የ18.7 ኪሎ ሜትር ሲሆን ይህም ከ20 ሚሊዮን ብር በላይ ወጪ እንደሚሰራ ታውቋል። አዳሙ ሸቱ ነው ያጠናቀረው። መንግስት በተለያዩ ወረዳዎች የየአካባቢውን ማህበረሰብ በማስተባበር የመንገድ ልማት ተግባራትን አጠናክሮ ቀጥሏል። ከነዚህም አንዱ በከፋ ዞን ጌሻ ወረዳ ደኒቲን ከአመሮ አጣና አመሮ አጣን ከኤርደኒቲ ቀበሌ የሚያገናኝ መንገድ ነው። እነዚህ ቀበሌዎች ለረጅም ጊዜ በመንገድ እጦት ምክንያት ማህበራዊና ኢኮኖሚያዊ ጫና ሲደርስባቸው እንደነበረ የተነገረ ሲሆን አካባቢው እምቅ የግብርና ምርቶችና በተለይም የቡናና የእንስሳት ውጤቶች እንደዚሁም የማር ምርት በስፋት የሚመረትበት በመሆኑ ይህንን ምርት ወደ ገበያ ለማውጣት መንገድ ባለመኖሩ ሲቸገሩ እንደነበር በወረዳው የተለያዩ አካላት ገልጸዋል። ይሄው ከዳኒቲ አመሮ አጣ ያለው የ9.8 ኪሎ ሜትር እና ከአመሮ አጣ ኤርደኒቲ ያለው የ18.7 ኪሎ ሜትር መንገድ በዞንና በወረዳ አስተዳደር ድጋፍ አልፎም በህብረተሰብ ተሳትፎ ስራ መጀመሩን የጌሻ ወረዳ ዋና አስተዳዳሪ አቶ ካሳሁን ገብረ አስታውቋል። የወረዳው ዋና አስተዳዳሪ እንደገለጹት ለዘመናት የህዝብ ጥያቄ የነበረና በተለያየ ጊዜ ተጀምሮ የነበረ ነገር ግን ያልተጠናቀቀ የዳኒቲ ኤርደኒቲ መንገድ ስራ አሁን መጀመሩን ገልጸው ይህ አካባቢ ገና ያልተነኩ ሀብቶች ያሉበትና በቡናና ማር እንዲሁም በተለያዩ የግብርና ምርቶች የሚታወቅ አካባቢ ሆኖ ሳለ እነዚህን ሀብቶች ጭኖ ወደ ገበያ ለማውጣት የአካባቢው ህዝብ በመንገድ እጦት ሲቸገሩ መቆየታቸውን አስታውሷል። ዋና አስተዳዳሪው አክሎ ይህንን የዘመናት የህዝብ ጥያቄ ለመመለስ ወረዳው ከዞንና ከክልል መንግስት ጋር በመነጋገርና ህብረተሰቡን በማስተባበር በሁለት ተቋራጭ ስራ መጀመሩን ተናግሯል። ይሄውም አዳሬ የሚባል ተቋራጭ ከዳኒቲ አመሮ አጣ ያለውን የ9.8 ኪሎ ሜትር የሚሰራ ሲሆን ጆልጆል የሚባል ተቋራጭ ደግሞ ከአመሮ አጣ ኤርደኒቲ ያለውን የ18.7 ኪሎ ሜትር የሚሰራ ይሆናል ካሉ በኋላ ይህ ተግባር በሁሉም ቀበሌዎች ተጠናክሮ እንደሚቀጥልና ለውጤታማነቱ የህብረተሰብ ተሳትፎ ወሳኝ መሆኑን አስተዳዳሪው አስረድተዋል። በመጨረሻም ዋና አስተዳዳሪው የመንገድ ግንባታው በአጠቃላይ ከ20 ሚሊዮን ብር በላይ ወጪ እንደሚሰራና የመንገድ ስራው እስከ ክረምት መግቢያ ድረስ እንደሚጠናቀቅ ጠቅሰው ይህ ተግባር እውን እንዲሆን ትብብር ላደረጉ የመንግስት አካላትና በጉልበትና በገንዘብ ከመንግስት ጎን ቆሙት መላው ህዝብ ልባዊ ምስጋና አቅርቧል ሲል ዘገባውን ያደረሰን የጌሻ ወረዳ የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ነው። ክቡራን ተመልካቾች ከከፋ ቴሌቪዥን ለሰዓቱ ያዝናቸው ዜናዎች የእስካሁኖቹ ነበሩ። በድጋሚ መልካም የጥምቀት በዓል ይሁንላችሁ። ቀሪ የጣቢያችን መሰናዶች ይቀጥላሉ። በእኔ በኩል ሰላም።